አባታችን ብፁዕ ጠቅላይ ስራ አስኪያጅ፣ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ዶክተር፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡር ምክትል ስራ አስኪያጅ፣ ክቡራንና ክቡራት የጉባኤው ታዳሚዎች በሙሉ ከሁሉ በማስቀደም እንኳን ለ42ኛ ዓመት መደበኛ የሰበካ ጉባኤ በሰላም አደረሳችሁ አደረሰን እያልኩ የምዕራብ ጎንደር ሀገረ ስብከት የ2015 ዓመተ ምህረት የሥራ ክንውን ሪፖርትንና የ2016 ዓመተ ምህረት እቅድን እንደሚከተለው አቀርባለሁ። የምዕራብ ጎንደር ሀገረ ስብከት በብፁዕ አባታችን አቡነ ሰላማ የሚመራ በስሩ 9 ወረዳዎች 11 የአንድነትና ህዝባዊ ገዳማት 378 አድባራትና አብያተ ክርስቲያናት የሚገኙበት ሲሆን የብፁዕ አባታችን ሐዋርያዊ ጉዞን በተመለከተ ብፁዕ አባታችን አቡነ ሰላማ ከፍተኛ የሆኑ በርካታ ልማታዊና ሐዋርያዊ አገልግሎቶችን ያከናወኑና በ21 ታላላቅ ህዝባዊ ጉባኤያት ላይ እንዲሁም ታኅሳስ 23 እና 24 ቀን 2015 ዓመተ ምህረት የአጼ ቴዎድሮስ የትውልድ ቦታ በሆነው በቋራ ወረዳ በመገኘት ከ122 አድባራት ለመጡ ተሰብሳቢ ካህናትና ምዕመናን ትምህርትና ስልጠና ሰጥተዋል። ዳግመኛም በተአምረኛውና የተሐድሶና መናፍቃን አባላትን በቅናት የሚያንገበግበው በበርሚል ቅዱስ ጊዮርጊስ ቤተክርስቲያን፣ በመተማ ደብረ ኃይል ቅዱስ ዮሐንስ፣ በመተማና በምዕራብ አርማጭሆ ወረዳ በታላላቅ አድባራት በመገኘት ትምህርተ ወንጌል እና ቃለ ቡራኬ ሰጥተዋል። በዚሁ ዓመት 7 አዳዲስ አብያተ ክርስቲያናት እንዲመሰረቱ ፈቃድ ሰጥተው ቅዳሴ ቤታቸው ተከብሯል። ብፁዕነታቸው ባቀረቡላቸው ጥያቄ መሰረት ብፁዕ አቡነ ጴጥሮስ ዶክተር የመተማ ሐሩር ሳይበግራቸው የጦርነት ወሬ ሳያስፈራቸው ከአዲስ አበባ ሱዳን ጠረፍ 950 ኪሎ ሜትር በመጓዝ እና ታኅሳስ 8 እና 9 ቀን 2015 ዓ.ም በገንዳዋ ከተማ በደብረ ገነት ገንዳዋ ቅድስት ማርያም ቤተክርስቲያን በመገኘት የ9 ወረዳ ሊቃነ ካህናትና ሰራተኞች፣ የ362 አብያተ ክርስቲያናት አስተዳዳሪዎች፣ የሰበካ ጉባኤ አባላትና በርካታ ህዝበ ክርስቲያን በተገኙበት ሰፊ ጉባኤ ተካሂዷል። ለካህናትም ጠቃሚ ስልጠና ሰጥተውልናል። በድጋሜ ሰኔ 17 እና 18 ቀን 2015 ዓ.ም በሽንፋ ከተማ በመገኘት በማንነት ምክንያት የተለያየውን ህዝብ ለማስታረቅ በሁሉም ወገን ለሞቱት ወገኖቻችን ጸሎተ ፍትሐት በማድረስ የሁለቱም ብሔር ካህናትና ህዝበ ክርስቲያን በተገኙበት ይቅርታ እንዲባባሉ ተደርጓል። በመቀጠልም ብፁዕነታቸው መገዳደል ይብቃ በሚል ርዕስ ከሁሉ አስቀድሞ ሰላምን መፈለግ፣ ማግኘት፣ መያዝና መንከባከብ እንደሚገባ በስፋት አስተምረዋል። ቃለ ቡራኬም ሰጥተዋል። መልካም አስተዳደርን በተመለከተ በሀገረ ስብከት ደረጃ ለ3 ሰራተኛ፣ በወረዳ ደረጃ ለ6 ሰራተኛ የሥራ ቅጥር ተፈጽሟል። ለአንድ ሰራተኛም ከወረዳ ወደ ሀገረ ስብከት እድገት ተሰጥቷል። ከሥራ ተሰናብተው የነበሩ 5 ሰራተኞች በይቅርታ ተመልሰዋል። በተለያዩ አካላት ሊፈጠር የነበረውን ግጭት ከሀገር ሽማግሌዎች ጋር በመሆን መስቀል በመያዝና በማወያየት ግጭቱን እንዲፈታና በርካታ የታገቱ ሰዎች እንዲለቀቁ ተደርጓል። ስብከተ ወንጌልን በተመለከተ በዞናችን ሃይማኖት አልባ የነበሩ 195 አባና ማወራዎች እስከ ቤተሰቦቻቸው በሥርዓተ ቤተ ክርስቲያን ተጠምቀዋል። የመንፈስ ቅዱስ ልጅነትን አግኝተዋል። በ8 ወረዳዎች 2 ጊዜ ስልጠና ተሰጥቷል። በጠቅላላ 37 ህዝባዊ ጉባኤና 32 የክብረ በዓላት የስብከተ ወንጌል ስምሪት ተደርጓል። የሰበካ ጉባኤ ማደራጃን በተመለከተ ለምእመናን የተሟላ አገልግሎት ከመስጠት ባሻገር ለአገልጋይ ካህናትና ሰራተኞች የደሞዝ እድገትና ኑሮን ለማሻሻል ያለንን የሥራ ጉልበት አሟጠን በመጠቀማችን ገቢያችን ከእጥፍ በላይ እንዲያድግ ተደርጓል። በዚሁ ዓመት
በክፍሉ በታየው ከፍተኛ የሥራ እንቅስቃሴ በ2014 ዓመተ ምህረት ገቢ ተደርጎ የነበረ 6,129,969.05 ሲሆን በ2015 ዓመተ ምህረት የ20% ገቢ 12,342,299 ብር ከ60 ሳንቲም ተሰብስቧል። በዚሁ በከፍታ ልዩነት 6,107,513 ብር ከ75 ሲሆን ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት 3,667,715 ብር ከ10 ሳንቲም ገቢ አድርገናል። በዚህም 71% እድገት አሳይተናል። የቁጥጥርና የሂሳብና በጀትን በተመለከተ ለሁሉም የወረዳና አድባራት አስተዳዳሪዎች ስለ ሞዳላ ሞዴል፣ ስለ ሂሳብ አያያዝና በጠቅላላው ስለ ኦዲት ስራ ስልጠና ተሰጥቷል። የካህናት አስተዳደርን በተመለከተ በሁሉም ወረዳዎች ለሚገኙ ካህናት ስለ ንስሐ ልጅ አያያዝ አጠባበቅና ስልጠና ተሰጥቷል። በአመቱ የቀረቡ ፋይሎች 32 ሲሆኑ 28ቱ ውሳኔ አግኝተው አራቱ ፋይሎች ወደ ቀጣዩ 2016 ዓመተ ምህረት ተሸጋግረዋል። የትምህርት ክፍልን በተመለከተ የአብነት ትምህርት ቤቶች በየአድባራቱ ወንበር ዘርግተው በመማርና በማስተማር ሂደቱ ላይ 192 መምህራን 4520 ደቀ መዛሙርት ይገኛሉ። ብፁዕነታቸው የዘመኑን ሁኔታ ታሳቢ በማድረግ የመማር ማስተማሩን ዘይቤ ለማዘመንና የቤተ ክርስቲያኗን ዕውቀት ከዘመኑ ትምህርት ጋር አጣምሮ ለመስጠት በማቀድ በገንደ ውሃ ከተማ ከሚገኘው ከደብረ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን 175,035 ካሬ ቦታ በነፃ ከቤተ ክርስቲያን በመቀበል ብፁዕነታቸው ከግላቸው 446,000 ብር በመስጠት የአዳሪ አብነት ትምህርት ቤት ለማቋቋም ጊዜያዊ የመማሪያ ክፍሎች፣ የመመገቢያ አዳራሽ፣ ለመምህራኑ ማረፊያ፣ ለደቀ መዛሙርቱ መኝታ ቤት ወዘተ ተገንብተው በዚሁ ዓመት አገልግሎት ለመስጠት የቅድመ ዝግጅት ስራው ተጠናቋል። በሰንበት ትምህርት ቤትና በገዳማት ታላላቅ ስራዎች ተሰርተዋል። ልማትን በተመለከተ በዞናችን ዋና ከተማ ከዋናው መስመር ላይ ስፋቱ 434 ካሬ ሜትር ቦታ ከ2 ሚሊዮን ብር በላይ በማውጣት ገዝተን G+4 ሁለገብ ህንፃ ለማስገንባት አቅደን የመጋዘንና የጥበቃ ቤት በመስራት ላይ እንገኛለን። ካሉን 10 ዘመናዊ ቢሮዎች በተጨማሪ አንድ መለስተኛ አዳራሽ፣ የ8 ቢሮዎች ግንባታ ተጠናቆ በር ተገጥሞ የፊኒሽንግ ስራ ብቻ ቀርቶናል። በማህበረ ሥላሴ አንድነት ገዳም በተለምዶ ሲመረት የነበረውን የዕጣን ምርት ወደ ዘመናዊ በመቀየር ገዳሙ ከ6 ሚሊዮን ብር በላይ እንዳገኝ ተደርጓል። ይሄው ገዳም በ2015 ዓ.ም በገንደ ውሃ ከተማ ከመንግስት ባገኘው 864 ካሬ ሜትር የከተማ ቦታ ላይ የመዋዕለ ሕፃናት ትምህርት ቤት ለመክፈት የመሰረተ ድንጋይ የተቀመጠ ሲሆን በተጨማሪ 4,535,000 በቀጥታ በመክፈል በልዩ ጨረታ አሸንፎ ልዩ የራስ አገዝ ልማት አገልግሎት የሚውል G+4 ፎቅ ለማስገንባት በዝግጅት ላይ ይገኛል። በዚሁ ገዳም የዘቢብ ምርት ለማምረት የሙከራ ስራው ተሰርቶ አትክልቶች በጥሩ ሁኔታ ይገኛሉ። ለጫንቃ አቡነ አቢብ ገዳም ከ15,000 ሄክታር መሬት በላይ ከመንግስት በመቀበል በገዳሙ ስም የይዞታ ደብተር ለማሰራት በእንቅስቃሴ ላይ እንገኛለን። የ2016 ዓመተ ምህረት እቅድ የ2016 ዓመተ ምህረት እቅዳችን ስለ ሀገራችን ሰላም፣ በመጨረሻም የ2016 ዓመተ ምህረት የሥራ አፈጻጸም ሪፖርትና የ2016 ዓመተ ምህረት እቅድ እንዳቀርብ ስለተፈቀደልኝ ያመሰገንኩ ብፁዕ አባታችን አቡነ ሰላማ ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት 3,667,715 ብር ከ10 ሳንቲም ገቢ ያደረግንበትን የባንክ ስሊፕ ለቅዱስነታቸው እንዲያስረክቡልኝ በትህትና ጠይቃለሁ።
ነው።